ኦኬ ይሄ የኔ መንጃ ፍቃዴ ነው። መንጃ ፍቃዴን የወሰድኩት ይኸው እዚህ ጋር እንደምትመለከቱት የአዲስ አበባ የመንጃ ፍቃድ እንደዚህ ምዘና ምናምን ባለሙያዎች ፍቃድ ሰጪዎች እንደሚችል አረጋግጠው ፈትነውኝ ሲኦሲ ወስጄ ነው የተሰጠኝ። ይህ መንጃ ፍቃድ የሚያገለግለው ሀገር ውስጥ ብቻ አይደለም ይላል። ከኢትዮጵያ ጋር ስምምነት ባላቸው ሀገሮች ሁሉ መስራት ማሽከርከር እንደሚችል የሚገልጽልኝ መንጃ ፍቃድ ነው። ይህንንም መንጃ ፍቃድ ደግሞ ተመልከቱልኝ። ህዝብ ሁለት ተፈትኜ ህጋዊነ ተብዬ ትችላለ ተብዬ የተሰጠኝ መንጃ ፍቃድ ነው። አገር ውስጥ ሰርቼበታለሁ። እንደገና አገር ውስጥ ከሰራሁበት በኋላ ቪዛዬን አቅርቤ ከዛ ሳር ቤት ሄጄ መንጃ ፍቃዴን ኢንተርናሽናል አስደርጌ ይኸው ሳር ቤት የተመታልኝ ኢንተርናሽናል አስደርጌ ወደ ውጭ ሀገር ልሰራበት የተነሳሁበት የወጣሁበት። ይሄ ደግሞ ህዝብ አንድ የማሽከረክርበት። እነዚህ ለሶስቱ መንጃ ፍቃዶች ሶስት ማሰልጠኛ ሄጄ ተመዝግቤ በምፈልግበት እንደገና ልወስድ ከነኛ ትበላለህ። ጭራሽ ነው የማይሆነው። ለጥቂት ሰዎች ሌብነት ተብሎ ይሄን ሁላ ሹፌር ማቃለል እንደዚህ ማድረግ በራሱ በጣም ብልግና ነው። እኔ ይሄን ነገር የመጨረሻ ከመጣ እንትን ካሉ ሶስቱንም መንጃ ፍቃዶች ለሚመለከተው አካል አስረክባለሁ እንጂ ሶስት ቦታ ሄጄ እንደገና ወጪ አውጥቼ አልሰለጥንም። የሁሉም አቋም የሹፌር ይሄ ይሆናል ብዬ አስባለሁ።